ያለው ሀገር መሪያን ተመሰ እኔ ልጆች ዱርዬ ቢሆኑ ቢባልጉ እኔ እኔና እናትየው ነን ምን ወቀሰው ቤተሰብ ነው የሚወቀሰው የከሌ ልጅ እኮ ነው የሚባለው የዶክተር አብይ ሀገር እኮ ነው የሚባሉት ስለዚህ እሳቸው አጠገባቸው ሲምፕሊ ተዚልሽ እንደሆነ ባለፈው ከአንድ አመት ከሁለት ዓመት ወላይታ ሶዶ ሄደው ትልቅ የዳቦ ፋብሪካ ባስመረቁበት ወቅት የጸረ ሙስና ኮሚሽን ኢትዮጵያ ውስጥ ያለውን የባለስልጣናት ሙስና መቋቋም ስላልቻለ ማጋለጥ ስላልቻለ አቅም ስላነሰው እሳቸው በአቶ ተመስገን ጥሩነህ የሚመራ የጸረ ሙስና ኮሚቴ አዋቀሩ። ይሄ ኮሚቴ እዚህ ለሚኩራ ክፍለ ከተማ ላይ አዲስ አበባ የተወሰኑ ሰዎችን የጦስ ዶሮ አደረገና ያዛቸው። አንዳንዶቹም በባለስልጣናት ትብብር ሾልኮ ካገበጡ አንድ አምስት የሚሆኑት የጦስ ዶሮ ሆኑ። ከፍተኛ የመሬት እንትን ነበር። ወላይታ ሄዱ ጊዜ ግን ምንድን ነው ያሉት? እባካችሁን የዘረፋችሁትን ገንዘብ ቢያንስ እንደዚህ ዳቦ ፋብሪካ ከፈቱበት ብለው የራሳቸውን ባለስልጣናት ተናገሩ። ማንም ይዘርፉ የራሳቸው ባለስልጣናት ናቸው። ምንድነው ይሄንን ማየት? ይሄው እያየን አይደለን? የፓርላማ ላይ በየጊዜው የሚቀርበው ሰሞኑን እንኳን የኢኖቬሽንና የእንትን ሚኒስትር ምን ያክል ዝርፊያ ቴክኖሎጂና ኢኖቬሽን ዝርፊያን ተካደበት ፓርላማ ላይ ሲጋለጥ የነበረው የቆላማና አርብቶ አደርና ቆላማ አካባቢዎች ባለፈው በአመት ውስጥ የፈጁትን በጀት ምንም አይነት ፕሮጀክት ሳይሰራ ስናይ በዚህ ደረጃ የአገር በጀት የሚዘረፍ ከሆነ ይህንን ቶሎ እርምጃ ወስዶ ማስተካከል የሚገባቸው እሳቸው ናቸው። እሳቸው ያመጣቸው ካቢኔዎች ለሚያደርጉት ጥፋት እኮ ተጠያቂ እሳቸው ናቸው። ይሄንን ለማድረግ ከጎናቸው ሰው የለም። ሰው ማምጣት ነው፣ ሰው ማቆም ነው። ምናልባት ነገ የታሪክ አጋጣሚ ሆኖ አቶ ለማና ተወዱ በጣም ብዙ ነገር አድርገው አብረው ከኚህ ሰው ጋር አልፈው መጥተው ዛሬ ላይ አገርን በጋራ መምራት ሲችሉ ምንድነው ሆድና ጀርባ ያደረጋቸው የሚለው ምናልባት ነገ ታሪክ ያወጣ ይሆናል ወይም እነሱም ይጽፉናል። ቅድም እንዳልኩሽ ከዚህ በዘለለ ግን ያኔ የነበረውም የአገር ፍቅር ስሜትና ትኩሳት ከህወሓት መንጋጋ አገርን ለማስጣል የደረገው ትግል ሰምሮ እንደመጣ በዛው ቢቀጥል ኖሮ ሪሊ ምን ያክል ደስተኛ ነው ነበር። ውሎ ሳያድር ሁለተኛ ዙር ምርጫ ሳይመጣ ግን ሲበተን አይተናል። እንዴ ምንድነው እሳቸው ሹማቂ ሰዎች አሉ እንዴ አደባባይ ላይ ወጥተው ህዝብን ከህዝብ የሚያቃቀር ጉዳይ ማዶ ለማዶ የአማራ ክልል መሪዎች ከኦሮሚያ ክልል መሪዎች ጋር ማዶ ለማዶ ሆነው ጽጠብ ያለሽ በዳቦ ሲመላለሱ ይሰማሉ። እሳቸው ልክ አይደለም ይሄ ብለው መገሰጽ አላም ከቦታው ማንሳት ይሄን ማድረግ የእሳቸው ኃላፊነት ነው። ቀላ ግን መንግስት ስልጣን ላይ ከወጣ ምን እየሆነ መጣ? ለምንድነው እነኛ የተጀመሩ መልካም የሆኑ የዲሞክራሲ ፍኖተ ካርታዎች ምንድነው ምን ጉዳ በላቸው? ምንድነው ያ ዲሞክራሲ በዚህ ደረጃ ሳያድግ ቀንጭሮ የሞተው? ገና ሲወጣ እንጉዳይ ሆኖ ብቅ ሲል ለምንድነው እሱ ተስፋውን ጽልመት ይዋጥ የሚለው ነገር ስናይ በጣም ከባድ ነገር ነው። የኢትዮጵያ ህዝብ እኮ በጣም መልካም ህዝብ ነው። የሚመጣው መንግስት የሚገባውን የተስፋ ቃል እንደ አምላኩ አይቶ የሚቀበል ህዝብ እኮ ነው። የሚመራው አጥቶ እኮ ነው ኢትዮጵያ ህዝብ እንጂ እንደ ኢትዮጵያ ህዝብ ጨዋ ህዝብ አለ እንዴ? ችግሩን ብሶቱን በውስጡ እኮ አምቆ ይዞ የሚገዛ ህዝብ ነው። ይሄን ህዝብ እንዴት ነው በመታመን የማንመራ? ከዚህ በኋላ ነው እነኛ በሰላማዊ ትግል ወደ ሀገር ውስጥ እንዲገቡ የተደረጉ መልካም ጅማሬ ነበሩ። በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ከኤርትራ ጋር የነበረው እርቅ ከ20 ዓመት በፊት ያጣናቸውን እኮ ጓደኞቻችንን አገኘናቸው። ኤርትራውያን እኮ ኢትዮጵያውያንን ወክለው የሄዱበትን ንብረታቸውን እኮ መጥተው አገኙት። ተላቀሰ እኮ ምድሩ። ኢሳያስ አፈወርቂ እኮ ኢትዮጵያ ውስጥ ገብተው እኮ አየን እኮ ሁለቱ መሪዎች ቡና የመጠጣት ያክል ከአስመራ ሰባ ቤተ መንግስት እስከ 4 ኪሎ ሜትር ቤተ መንግስት ድረስ እነኚህን ነገሮች አይተን ተደሰት ነው። ሁሉ የተቋረጠው ከኤርትራ ጋር የነበረው ነገር ሁሉ ጥሩ ነገር ላይ ጀመረ። አመሰገናቸው ጠቅላይ ሚኒስትሩ። ግን ብሎ አላደረም። ሁሉም ነገር ወደ ነበረበት ከነበረበትም ብሶ ተመለሰ። በጣም የሚያሳዝነው እሱ ለምን እሱ ነው የምንመጣበት። እንግዲህ ከዲፕሎማሲያችን አንጻር ስንቃኛው ዲፕሎማሲያችን በጥበብ መመራት አለበት። በሆይታ አይደለም፣ ስር በያዘ በውል ስምምነት። ከኤርትራ ጋር የገባነው ውል ስምምነት ምንድነው ቢባል የሁለቱ መሪዎች ግንኙነት በስተቀር ይሄን ያክል በጽሁፍ ሰፍረው እኛም ቅድመ ሁኔታዎችን አስቀምጠን እነሱም ቅድመ ሁኔታዎችን አስቀምጠው ሰጥቶ በመቀበል መርህ ላይ በጣም በርካታ ምክንያቱም ከራሳችን ላይ የተገነጠለች ሀገር ናት። ወደብም አደብም ህወሓት አሳጥናለች። ይሄንንም መልሶ ለማምጣትና ዛሬ የወደብ ጥያቄው እንዲህ ገንግኖ የወጣበትን ጉዳይ ጠቅላይ ሚኒስትር አብይ ከኢሳያስ አፈወርቂ ጋር የጀመሩት ሰላማዊ የሆነ ፍቅር ቢቀጥል ኖሮና ሰጥቶ በመቀበል መርህ የተመራ ቢሆን በዲፕሎማሲ ስርዓት የተመራ ቢሆን በውል በአግባቡ ውል ገብተን ያደረግነው ቢሆን ኖሮ ምናልባት ዛሬ ላይ ችግሩ እንዲህ በአንድ ጊዜ የዚህ ሆይታ ፍቅር ሆኖ እንዲህ ከስሟ እናየውም ነበር። መቀጠል ነበረበት። ችግሩን እየቀረፈ እሱን እያደረግነው ብንሄድ ኖሮ ዛሬ ከጎረቤት ሀገር ጋር ያለንንም ችግር የወደብም ችግር ይፈታ ነበር። ይሄ ግን አልሆነም። በአግባቡ አልተጨበጠም። ለኢትዮጵያ ህዝብ ግልጽ አልነበረም። ሁለቱ መሪዎች ሲገናኙ ደስ ይለናል። አሁን ሲለያዩ ደግሞ ምን እንደለያያቸውም አናውቅም። ምክንያታቸው ምን እንደሆነ ግልጽ አልነበረም። ይሄን አይነት ዲፕሎማሲ ደግሞ ሌሎች ሀገሮችም ጋር ነው እንደዚሁ ነው። ሀገሮችም ጋር ቢው በግጭት እንደገና ተመልሰው ወደ ጫካ የገቡ አካላትም ጋር ቢው ያለን እንትን ይሄ ሆኖ ነው የተቸገረው። ለምንድነው የወረት ፍቅር የሚሆነው? የወረት ፍቅር እየሆነ ነው የተቸገረው። ተመልሶ ወደዛ አረንቋ ውስጥ ወደዛ ጭቃ ውስጥ ነው የምንገባውና
በዛ በኩል ሰሞኑንም ሶማሌላንድ ላይ ያየነው ከወደብ ጋር ተያይዞ እንደ ሆይ ተባለ ተደለቀ። የኢትዮጵያ ቴሌቪዥንና ነፋና የመንግስት ሚዲያዎች እልላሉ። ኢትዮጵያ የወደብ ባለቤት ሆነ የተባለ ሚኒስትሮቹ ራሳቸው ይገርሙኛል። ጮሁ ሲባሉ እንደ በቀቀን የሚጮሁ ናቸው። ተባለ ደስ ይለናል። ማን ቅር ይለዋል? አሰብ ወደብ ቢመለስ ማን ቅር ይለዋል? እኛን ይከፋናል እንዴ? እልል ነው የምንለው። ያኔ እኮ በአሰብ ወደብ መሄድ በኤርትራ መገንጠል እኮ ከፕሮፌሰር አስራት ወልደየስ ጀምሮ ብዙዎቹ እኮ ዋጋ ከፍለውበታል። ብዙ ምሁራን እኮ ፔቲሽን ተፈራርመው እኮ በዓለም አቀፍ ድርጅት እስከመሄድ ድረስ ደርሰዋል እኮ አገራቸውን ስለሚወዱ ነው፣ ሌላ ተልእኮ ስላላቸው አይደለም። ስለዚህ ይሄ ቢሆን ደስ ይለናል፣ ግን መሆን አልቻለም። የመንግስታችን የምሪት የዶክተር አብይ አህመድ መንግስት የጥበብ ምሪት ስለሌለም ስላልነበረው ነገሮችን በትዕግስት በጥሞና አልፎ ህዝብን እያወያዩ የህዝብን ስሜት እያዳመጡ ይሄ ነበረባቸው። ይሄ ባለመሆኑ ምክንያት ወረት ሆኖ ያ ፍቅር ዛሬ አሰብን እየተመኘ ነው። ነገር ግን ተመኝተን በምንድን ነው የምናገኘው? ዛሬም ግልጽ አይደለም። መወያየት ነው። ዛሬ የጦርነት አታማው የምንደልቅበት ሰዓት አለ ከኤርትራም ጋር ሆነ። ይሄ ማሸነፍ የአርበኝነት ስሜት ነው። እሱ ተራ ነገር። ኢትዮጵያ ብዙ ጠላቶቿን አሸንፋለች ያለንም ይሄ ይታወቃል ከአድዋ ጀምሮ። ግን ይሄ አይደለም። ከጎረቤት ጋር ዘላቂ የሆነ ሰላም ፈጥረን ለመኖር ሰጥቶ በመቀበል መርህ ምን ማድረግ አለበት? የሰላምን በር እስከ መጨረሻው እስከሚዘጋ ድረስ ማንኳኳት አስፈላጊ ነው። ይሄን ለማድረግ ሙያተኞች አሉ። ችግር የለውም እኮ ተቃውሞም ጎራ ላይ እኮ በጣም የተሻሉ ሰዎች እኮ አሉ፣ አቅም ያላቸው። እነሱንም መያዝ ነው። በአገር ጉዳይ ላይ እኮ ልዩነት የለንም ከብልጽግና ጋር።